ውጭ ናት ያለች ተደመሰል አሜን አሜን። ዝክር መቼም እንግዲህ ያው በሰማይ የሰማይ ምስክር ስለሆነ ያው የስጦታ የበላይኛው ምስክር ነኝ እኔ። እውነት ነው እና ስለሆነ እግዚአብሔር ይጠብቅልኝ፣ ጤናዋን እድሜዋን አብዝቶ ይስጥልኝ። ውድ የዳጊ ቲዩብ ተከታታይ ቤተሰቦች እንደምን አላችሁ? ሁሌም እንደምለው በያላችሁበት ሰላማችሁ ይብዛ፣ አገራችን ኢትዮጵያን ሰላም ያድርግልን። ዛሬ አንድ አዲስ ነገር ይዤላችሁ መጥቻለሁ ስለ መልካምነት። ስለሆነም ቪዲዮውን እስከ መጨረሻው በማየት ላይክ፣ ኮሜንት እና ሳብስክራይብ በማድረግ እንድታበረታቱኝ በአክብሮት ጠይቃለሁ። መልካምነት ማለት በሰውነት፣ በልብ፣ በአእምሮና በቃል የሚታይ የርህራሄና የታማኝነት ባህሪ ሲሆን ለሌሎች ሰዎች ደስ የሚያሰኝ ጥቅም የሚያደርግና ክፉ ነገር ከማድረግ የሚቆጠብ ባህሪ ያለው ማለት ነው። በልብ ማለት ለሌሎች ርህራሄ መኖር፣ መተዋወቅና መደገፍ ማለት ሲሆን በቃል መልክ መሆን ማለት ደግሞ ደስ የሚያሰኙ ቃላትን ተጠቅሞ ሰዎችን መርዳት፣ መምከርና ማገዝ ማለት ነው። በሌላ በኩል ደግሞ በተግባር ማለት ለሚያስፈልጋቸው ሰዎች እጅ መዘርጋት፣ ክፉ ነገርን ከማድረግ መቆጠብ ወይም በጥሩ ምሳሌ መኖርና በችግር ጊዜ መድረስ ማለት ነው። መልካምነት የሰው ውበት ነው። አባቶችም ይላሉ መልካም ሰው ሁሉን ይበልጣል ይላል። ለሰው ሁሉ መልካም ማሰብ ሰዎችን ካለባቸው ችግር ማዳን ስለሆነ መልካምነት ከሁሉም በላይ መሆኑን ይገልጻሉ። መልካምነት በመንፈስ ውስጥ የሚበቅል ፍሬ ነው። የእግዚአብሔር መንፈስ በሰው ውስጥ ሲሰራ የመልካምነት መንፈስ ይፈጥራል። ይህ መንፈሳዊ መልካምነት ሰውን ከክፉ ሐሳብ ያስወጣዋል። መልካምነት መስጠት ብቻ ማለት አይደለም። ይልቁንስ ከፍተኛ ፍቅርን፣ ርህራሄን፣ እርዳታንና የሰላም መንፈስን መኖር ወይም መፍጠርን ያመለክታል። የመልካምነት ልብ የተስፋ ምንጭ ነው። ስለዚህ መልካምነት በሰውነት ውስጥ የተከፈተ መንፈሳዊ ብርሃን ይሆናል። መልካምነት በተግባር የሚታይ ነገር ነው። መልካምነት በርካታ መገለጫዎች አሉት። እጅ መዘርጋት፣ ተስፋ ማቅረብ፣ ድሃ መደገፍ፣ በጭንቅ ጊዜ ማጽናናት፣ እነዚህ የመልካምነት አካላዊ ግልጽ መገለጫዎች ናቸው። አዎ በምድር ላይ በርካታ አይነት ሰዎች አሉ። ስለ መልካምነት እንዲህ ይሉሃል፣ ምን ችግር አለው? መልካምነት አያስከፍል ይሉሃል። እንዲህ በላቸው፣ አንተ ቀላል ያስከፍላል? ይኸውልህ እንደዚህ ያደርጋል። ከክብርህ አውርዶ ያሰድብሃል፣ ማዋረድ ያመጣል። ነገር ግን የህይወት ህግ መሆኑን ማወቅ ብቻ ተገቢ ነው። የተፈጠርክበት ዓላማ ከገባ ግን ለሚመጣብህ መሰናክል ሁሉ አሸናፊ ትሆናለህ። መልካምነት በሐሳብ ይጀምራል፣ በድርጊት ያልቃል። ጊዜን መስጠት መልካምነት ነው። ስጥ ይሰጥሃል ይባላል ብይሉ። ይህ ማለት ለሰጪው ስሜታዊ ደስታ ሲሰጥ፣ ለተቀባዩ ደግሞ ከችግሩ ያወጣዋል። አንዱ በሰዎች ሐዘን ሲስቅና ሲሳለቅ፣ ሌላኛው ደግሞ ህመማቸው ሲያመው ይስተዋላል። ለዚህ ነው የመልካምነት ሥራ አስቸጋሪ ነገር የሚገጥመው። ከነዚህም ውስጥ መልካም ሰው በክፎች አካባቢ ሲኖር ብዙ ጊዜ ይሳቅበታል። አንዳንዶች ደግሞ ደካማ ብለው ይቆጥሩታል። ስለሆነም መልካምነት የሚፈትን ጉዳይ መሆኑን መታወቅ አለበት። መልካም መሆን አንዳንድ ጊዜ ድካም ያመጣል፣ ነገር ግን መንፈሳዊ ኃይል ይጠይቃል። በዚህ ዓለም ብዙ ጊዜ መልካም ነገር እንደ ድካም ይታያል። እውነተኛ መልካም ሰው ራሱን በዚህ የተበላሸ ዓለም ውስጥ ለመጠበቅ አይቻለውም፣ ግን እምነቱን መጠበቅ ይኖርበታል። ምክንያቱም ለመልካም ስራው ምሰሶ ስለሚሆነው ነው። አንዳንድ ሰዎች መልካም ለመሆን ይሞክራሉ፣ ነገር ግን በግልጽ አቅጣጫ አያደርጉትም። መልካም ሰው ለመሆን በእውቀትና በጥበብ መመራት አለበት። አለበለዚያ በመልካምነቱ ራሱን ይጎዳል። መልካምነት ቀላል ነገር አይደለም፣ ፈተና ነው፣ ግን ክብር ያመጣል። እርሱ የእርሱን መንፈስ ለእግዚአብሔር ለፈጣሪው ሲያስገዛና በአካል በሰዎች መካከል ጥሩ ተግባር ሲያሳይ መልካምነት በድል ይመራል።
መልካምነት ትዕግስትን ይጠይቃል። መልካም ሰው ለሌሎች ሲያደርግ አንዳንድ ጊዜ ምላሽ አያገኝም። እንዲያውም የሚያስደክም መንፈሳዊ መከራ ይገጥመዋል። ትዕግስትና የልብ ጽናት ያለው ሰው መልካምነቱን ማሳደግ ይችላል። ስለዚህ መልካምነት በተፈጥሮ የሚገኝ ባህሪ አይደለም፣ በመንፈስ የሚታይ ኃይል ነው። በዚህ ወቅት በዚች የዳጊ ቲዩብ ቤት መልካም እህት ተገኘች። አንድ ራሷን መግለጽ ያልፈለገች እህት 13 መነኮሳት ማለትም መውጣት መግባት የማይችሉ እንዲሁም መስራት የማይችሉ ለአልጋ ቁራኛ የሆኑ ደካሞችን ለመርዳት ፈቃደኛ ሆና መርዳት ምንኛ መታደል ነው። እናም መነኮሳት በደከማ አንደበታቸው መርቀው የመነኮሳት ጠባቂና ጠያቂ የሆኑት አባት መርቀው አመስግነው ተቀብለዋል የተላከላቸውን ስጦታ። ባጭሩ እንዲህ አሉ፣ ስጦታውን ዝክረ በረከት ያድርገው፣ እሷንም የበረከት አምላክ ይጠብቃት፣ አግኝቶ ከማጣትና በሰው እጅ ከመውደቅ ይጠብቃት ብለዋል። እኔም እንደ ተላኪ አሜን ብዬ ምርቃቱ ይድረሳት ብያለሁ። ሲጠቃለል መልካም መሆን ማለት የመንፈስን ሀብት በተግባር መተርጎም ማለት ነው። ውድ የዳጊ ቤተሰቦች ቪዲዮውን እስከ መጨረሻው ስላያችሁልኝ በጣም አመሰግናለሁ። አሜን። እግዚአብሔር ይስጥልኝ።